በዛሬ ቪዲዮ ስለ ፕሬዘንት ፐርፌክት ቴንስ የምናይ ይሆናል። ከዚህ ቪዲዮ በኋላ ፕሬዘንት ፐርፌክት ቴንስ ምን እንደሆነ ምንም የሚያስቸግራችሁ ነገር አይሆንም። እናንተ ብቻ ቪዲዮውን ኖት በመያዝ ተከታተሉ፣ እንዲሁም ሰብስክራይብ እና ላይክ በማድረግ ጀምሩ። ስለዚህ ወደ ዛሬ ርዕሳችን ስንመጣ ፕሬዘንት ፐርፌክት ቴንስ ምንድን ነው የሚል በሁለት መንገድ ክፍላለን የምናይ ይሆናል። አንደኛው የዚህ ቴንስ ስትራክቸር ወይም ፎርም ምን እንደሚመስልና እንዲሁም መቼ ለምን ዓላማ እንደምንጠቀምበት የምናይ ይሆናል። ከዚያ በፊት ግን ፕሬዘንት ፐርፌክት ቴንስ አማርኛ ትርጉሙ ከአሁን ጊዜ ጋር ግንኙነት ያለው አስቀድሞ የጀመረ አክሽን ወይም ድርጊት ለማለት ነው። ምንም ሌላ ትርጉም የለውም። ስለዚህ የዚህን ቴንስ የጊዜ አይነት ምን አይነት ፎርም ወይም ስትራክቸር አለው የሚል የመጀመሪያ ስለዚህ ስትራክቸር ስናይ እዚህ ላይ ሳብጀክት እናመጣለን። ከዚያም በኋላ ክላስ ብለን ሃዝ ኦር ሃቭ ከዚያ ክላስ ቢስል ወይም ፓስት ፓርቲሲፕል ብለን የምንጠራው እዚህ ላይ ሳብጀክት ካልን በኋላ ሃዝ ኦር ሃቭ ያልሽበት ምክንያት ሳብጀክት ከተጠቀሙ በኋላ ከሁለቱም አንዱን ነው የምንጠቀመው። እንደ ሳብጀክቱ የሚለያይ ይሆናል ማለትም እነዚህ ፕሮናውኖች አሉ። ካርቷን ላይ እንዳየ ነው። እነዚህ ሺ፣ ሂ እና ኢት የሚሉ እነዚህ ሰርድ ፐርሰን ሲንጉላር ፕሮናውን ብለን የሚጠራቸው ሲሆን እንደ ሳብጀክት ሆነው በሚመጡበት ጊዜ የምንጠቀመው ሃቭ ሳይሆን ሃዝ ነው የምንጠቀመው። ሺ ብለን ከጀመርን ሃዝ እንጠቀማለን የግዴታ። እንዲሁም ሂ ብለን ከጀመርን ሃዝ ብለን እንጠቀማለን። እንዲሁም ኢት ከሆነ ሃዝ፣ ለሶስቱም ሃዝ እንጠቀማለን። ነገር ግን አይ፣ ዊ፣ ዩ እና ዘይ የሚሉ ፕሮናውኖች እንደ ሳብጀክት ሆነው በሚመጡበት ጊዜ የምንጠቀመው ሃዝ ሳይሆን ሃቭ ነው የምንጠቀመው። አይ ካልን በኋላ ሃቭ እንላለን። እንዲሁም ዊ ካልን ሃቭ፣ ዩ ብለን ከጀመርን ሃቭ እንጠቀማለን። በተመሳሳይ ዘይ ብለን ከጀመርን ሃቭ እንላለን። ለዚያም ነው ፕላስ ሃዝ ኦር ሃቭ በሁለቱንም አንዱ የምንጠቀመው ያለው። ከዚያም በኋላ ቢ3 ፓስት ፓርቲሲፕል ማስገባት ነው። ይህንን ያለው ሂ፣ ኢት እንዲሁም አይ፣ ዩ እና ዘይ በሚሆንበት ጊዜ እንደ ሳብጀክት ሆኖ በሚመጡ ምን እንደምንጠቀም ይህንን ያዙ በደንብ። ምክንያቱም በኔክስት ኤግዛምፕል በአሁን በዚህ ቪዲዮ ኤግዛምፕሎች ስንሰራ በእነዚህ መሰረት ስለምናይ ማለት ነው። በዚህ መሰረት ኤግዛምፕል ስንሰራ ኤግዛምፕል የቤት ስራዬን ጨርሻለሁ ሲወድ የቤት ስራዬን ጨርሻለሁ እኔ አለ አይ ብለን ሳብጀክት እዚህ ላይ አይ ከዚያም ባላስ ሃቭ ግዴታ መጠቀም አለብን። ምክንያቱም አይተናል አይ ሃቭ ከዚያስ መጨረስ ምንድነው ፊኒሽ አለ። ከዚያም ፊኒሽ ኢት ስንጨምርበት ፊኒሽ ይሆናል ወደ verb 3 ወይ ፓስት ፓርቲሲፕል ይቀየራል። ፊኒሽ እንላለን። ፊኒሽ ካልን በኋላ ማይ ሆምወርክ የቤት ስራዬን ጨርሻለሁ እያላችሁ ነው። እዚህ ላይ ሁለተኛው እሷ ስራዋን ጨርሳለች ሲበል እሷ ስራዋን ጨርሳለች ስንል በመጀመሪያ እሷ ናት። እሷ ስንል ሺ እንጠቀማለን። ሺ ከዚያስ ሃዝ ምክንያቱም ሳብጀክት ከተጠቀም በኋላ ሃዝ ኦር ሃቭ ከሁለቱም የግዴታ አንዱ መምጣት አለበት ከባለቤቱ በኋላ ብለናል። ስለዚህ ሺ ስለተጠቀምን እዚህ ላይ የግዴታ ሃዝ መጠቀም አለብን። ሺ ሃዝ እንዳለ ፊኒሽ her work እሷ ስራዋን ጨርሳለች እያላችሁ ነው። ስለዚህ እዚህ ላይ ምንድን ነው ላሳያችሁ የፈለኩት አይ በሚሆንበት ጊዜ ሃዝ እንደምንጠቀሙ እንዲሁም ሺ በሚሆንበት ጊዜ ሃዝ እንደምንጠቀሙ የግዴታ ማወቅ ያስፈልጋቸዋል።
እዚህ ላይ አንድ ትሪክ ልስጣቸው። አንድ ሴንቴንስ አንድን አረፍተ ነገር በሶስት መልክ መጻፍ እንችላለን። ኢንግሊሽ ማለትም ፖዚቲቭ፣ ኔጌቲቭ ኤንድ ኢንትሮጌቲቭ ወይም ኩዌስችን ብለን አዎንታዊ፣ አሉታዊና ጥያቄ አረፍተ ነገር እያለ በሶስት መልክ መጻፍ እንችላለን። እዚህ ላይ ፕሬዘንት ፐርፌክት ቴንስ ሳብጀክት ፕላስ ሃዝ ወር ሃቭ ፕላስ ቢስል ይህን ፎርም ወይም ስትራክቸር የምንጠቀመው አረፍተ ነገሩ አዎንታዊ በሚሆንበት ጊዜ ላይ ነው። እዚህ ላይ ምንድን ነው? አይ ሃቭ ፊኒሽድ ማይ ሆምወርክ የቤት ስራ ጨርሻለሁ። እዚህ ላይ ምንድን ነው? ሴንቴንሱ አዎንታዊ አረፍተ ነገር ነው። እዚህ ላይ ሺ ሃዝ ፊኒሽድ ሄር ወርክ እሷ ስራዋን ጨርሳለች። እዚህ ላይ ፖዚቲቭ ነው አረፍተ ነገር። ነገር ግን ኔጌቲቭ ስንቀይረው እነዚህ ሁለት ኤግዛምፕሎች ምን ይመስላሉ የሚል ጥያቄ ስናነሳ ሲምፕሊ አንድ የተሰጠ አዎንታዊ አረፍተ ነገር ወደ ኔጌቲቭ ስንቀይረው ሃዝና ሃቭ ካለ በኋላ እዚህ ላይ ኖት መጨመር ነው። ፕላስ ኖት ብለን ቢስል እንዳለው ይሆናል። እነዚህ ሁለት ኤግዛምፕሎች ወደ አሉታዊ አረፍተ ነገር እንቀይራቸው። አይ ሃቭ ፊኒሽድ ማይ ሆምወርክ የሚለው አይ ትላላችሁ። አይ ይህን እንዳለው ታላችሁ ሃቭ አይ ሃቭ ከዚያስ ኖት መጨመር ነው ሲምፕሊ። ምክንያቱም ወደ አሉታዊ አረፍተ ነገር እየቀየርነው ስለሆነ ኖት ትላላችሁ። አይ ሃቭ ኖት ፊኒሽድ ማይ ሆምወርክ የሚለው እንዳለ ይቀጥላል። ፊኒሽድ ማይ ሆምወርክ ይቀጥላል። ምንድነው እዚህ ላይ ነገር ስላለን ሃዝና ሃቭ ከሁለቱም አንድ ከሁለቱ በኋላ ኖት ጨምረን ወደ ኔጌቲቭ እየቀየርነው እንደሆነ መመልከት ያስፈልጋል። እዚህ ላይ ሺ ሃዝ ፊኒሽድ ሄር ወርክ የሚል ሺ እንዳለው ታምታላችሁ። እንዲሁም ሃዝ ከዚያስ ኖት ጨምራላችሁ። እዚህ ላይ ኖት ሺ ሃዝ ኖት ከዚያ ፊኒሽድ ሄር ወርክ የሚለው እንዳለ ይመጣል። ሲምፕሊ ሃዝ አረጋግጣችሁ ኖት የግዴታ መጠቀም እንዳለባችሁ ወደ አሉታዊ አረፍተ ነገር ስትቀይሩ። እነዚህ ሁለት አረፍተ ነገሮች ወደ ኩዌስችን ወይም ወደ ጥያቄያዊ አረፍተ ነገርን መቀየር እንችላለን። ወደ ኩዌስችን መልክ ስንቀይረው ይህንን ሃዝና ሃቭ የሚሉ ከፊት አመጣና ሳብጀክት ደግሞ እዚህ ላይ ይሆናል። ሲምፕሊ ሪፕሌስመንት ወይም ቦታቸውን ማቀያየር ነው። ሌላ ምን ነገር የለው። ይህንን ኤግዛምፕል እስኪ ወደ ጥያቄው አረፍተ ነገር እንቀይረው። አንድ ላይ ወደ ጥያቄው አረፍተ ነገር ስንቀይረው ሃቭ ከፊት አመጣላችሁ። እዚህ ላይ ሃቭ ከዚያ እንዳለው አይ ይሆናል። ሃቭ አይ ፊኒሽድ ማይ ሆምወርክ የሚለው እዚህ ላይ ፊኒሽድ ማይ ሆምወርክ የሚለው እንዳለ ይመጣል። ምንድነው ያደረገው? እዚህ ላይ ሃቭ ከፊት አመጣው፣ አይ ደግሞ እዚህ ላይ አመጣው። ቦታቸውን አቀያየሯቸው ሲል ከዚያ ፊኒሽድ ማይ ሆምወርክ የሚለው እንዳለ ይቀጥላል። ቦታቸውን ማቀያየር ይሆናል። እዚህ ላይ ሃዝ ታመጣላችሁ፣ ከፊት ላይ ሃዝ ከዚያ በኋላ ሃዝ ታመጣችሁ ሺ እዚህ ላይ ይሆናል። ሺ ፊኒሽድ ሄር ወርክ የሚለው እንዳለ ይቀጥላል። ቦታቸውን ማቀያየር ብቻ ነው። አንድ የፕሬዘንት ፐርፌክት ቴንስ ከአዎንታዊ ወይም ከአሉታዊ ወደ ጥያቄ አረፍተ ነገር ስንቀይር እነዚህ ሃዝና ከፊት ታመጣችሁ ሳብጀክት ብላችሁ ቪስሪ መቀጠል ነው። አይተናል። አሁን ደግሞ የዚህ ቴንስ ፋንክሽን ወይም ዓላማ ምን እንደሆነ የምናይ ይሆናል። ምክንያቱም ፋንክሽን እጅግ በጣም አስፈላጊ ነው። ፋንክሽን እንላለን እዚህ ላይ ፋንክሽን ማለት አማርኛ ትርጉሙ ጠቀሜታ ማለት ነው። ጠቀሜታ መቼና ለምን ዓላማ ከማን ጋር ነው የምንጠቀምበት ይህን የጊዜ አይነት የሚል አሁን የምናይ ይሆናል። አንደኛው አውስ ወደ ፋንክሽን ስንመጣ አንደኛው የዚህ ቴንስ አገልግሎት ቱ ቶክ አባውት ፓስት አክሽንስ ምንም ለመናገር ያለፈ ድርጊትን ወይም ሁኔታ ለመናገር ለመግለጽ ነገር ግን ዘሪዛልቲስ እና ውጤት የሚታየው አሁን ባለበት ጊዜ ነው። ይህንን መሰላቸው አንድን ድርጊት ኦልሬዲ ተፈጽሟል በባለፈው ጊዜ፣ ነገር ግን የዛው የባለፈው ድርጊት ውጤት የሚታየው አሁን ባለንበት ሰዓት ነው። ፕሬዘንት ለምሳሌ እነዚህ ሁለቱንም
ኤግዛምፕሎችን እና ከዚያ በኋላ ሞር ክሊር ሆንላቸዋል። አንደኛው ምን ይላል? አይ ሃቭ ፔይንትድ ዚ ዎል። ፔይንትድ እዚህ ላይ ቪስሪ አለ፣ እዚህ ላይ ሃቭ ፕላስ ቪስሪ አይ ስለተጠቀምኩ ከዚያ ፔይንትድ የፔይንት ቪስሪ ነው። ፔይንት በርዋን ፔይንት ደግሞ በርብስሪ። ፔይንትድ ማለት መቅባት ነው። እዚህ ላይ ያለው አይ ሃቭ ፔይንትድ ዚ ዎል። ዎል ማለት ግድግዳ ማለት ሃቭ ፔይንትድ ዚ ዎል ግድግዳውን ቀልቼዋለሁ። ነገር ግን ውጤት የሚታየው አሁን ባለንበት ሰዓት ነው። ኦልሬዲ እኔ ግድግዳውን መቅባቴ የተፈጸመ ነው። በባለፈው ጊዜ ኦልሬዲ ሀፕን አድርጓል ድርጊቱ። ነገር ግን ውጤቱ እየታየ ያለው አሁን ባለንበት ሰዓት ላይ ነው። ምንድነው ውጤቱ? ግድግዳ የሚያምር ሆና ግድግዳው እንደተቀባ እያየ ነው ያለ ነው አሁን ባለንበት ሰዓት ነው። ነገር ግን ግድግዳው የተቀባ በባለፈው ሰዓት ወይም ጊዜ መሆኑ ለዛ ነው ቶክ አባውት ፓስት አክሽንስ በባለፈው የተፈጸሙ ተግባር። ነገር ግን ዘሪዛቲስ ነው ውጤታቸው የሚታየን አሁን ባለንበት ሰዓት ላይ እንደሆነ የገለጸው። እዚህ ላይ ዘይ ሃቭ ስዌፕት ዚ ሩም። እዚህ ላይ ሃቭ አለ፣ ከዚያ ስዌፕት ደግሞ ቪስሪ አለ። የስዊፕ ፓስት ፓርቲሲፕል ወይ ቨርብ ስሪ ነው። ስዌፕት ማለት መጠን ማለት ነው። ዘይ ሃቭ ስዌፕት ዘ ሩም። እነሱ ክፍሉን አጽድተዋል። ከዚያ በኋላ እነሱ ክፍሉ ማጽዳታቸውን ኦልሬዲ ድርጊቱ የተፈጸመ በባለፈ ጊዜ መሆኑን መገንዘብ እንችላለን። ነገር ግን ውጤቱ እየታየን ያለው አሁን ባለንበት ሰዓት ነው። ውጤቱ ምንድን ነው? አሁን ክፍሉ ንጹህ ነው። ምንም የቆሸሸ ነገር የለውም። ምክንያቱም ከጥቂት ጊዜያት በፊት ክፍሉ እንደጸዳ ማየት መገንዘብ አለብን። ነገር ግን ውጤቱ አሁን ንጹህ እንደሆነ እያየ ነው። እንደነዚህ አይነት ተግባራቶችን ለመግለጽ በዋናነት ይህንን ቴንስ ፕሬዘንት ፐርፌክት ቴንስ የምንጠቀም ይሆናል። ሁለተኛው ፋንክሽን ስናየው ፋንክሽን የዚህ ኬስ ከፎርና ሲንስ የሚሉ ቃላቶችን እንጠቀምበታለን። ከፎርና ሲንስ የምንጠቀመው አንድን ተግባር በባለፈ ጊዜ ነው የጀመረው፣ ነገር ግን አሁን ላይ ስቲል ጎይንግ ኦን እየቀጠለ ያለ ተግባር ለመግለጽ ከፎርና ሲንስ ጋር መጠቀም እንችላለን። በነገራችን ላይ እዚህ ፎር ማለት ዱሬሽን ነው የሚያሳይ፣ እንዲሁም ሲንስ ስንል ደግሞ ሲንስ ስታርቲንግ ፖይንት ነው የሚያሳየው። ስታርቲንግ ፖይንት። ዱሬሽን ስንል ርዝመት ማለት የጊዜ ርዝመት ማለት ለስንት ያህል ጊዜ የሚል ጥያቄ መልስ የሚሰጠን ይህንን ፍሬዝ ፎር የሚል ሲሆን፣ ሲንስ ደግሞ ስታርቲንግ ፖይንት የመጀመሪያ ነጥብ ማለት ከመቼ ጀምሮ የሚል ጥያቄ የሚመልስልን ሲንስ ይሆናል። እዚህ ላይ ቲፕ ልስታችንና ሞር ኤግዛምፕሎችን ስንሰራ ክሊር ይሆንላችኋል። ፎር ዳችሁ አወርስ ፎር 2 hours for 2 months for 5 years ያላችሁ መግለጽ ትችላላችሁ። ምክንያቱም እዚህ ላይ ምንድነው የጊዜ ርዝመት ለስንት ያህል ጊዜ እያልን ስለሆነ for 2 hours ለሁለት ሰዓታት ያህል፣ for 2 months ለሁለት ወራት ያህል፣ እንዲሁም for 5 years ለ5 ዓመታት ያህል እያልን መግለጽም መጠቀም እንችላለን። ሲንስ ላስት ዊክ፣ ሲንስ ላስት ዊክ፣ ሲንስ ላስት ማንት፣ ሲንስ ላስት ይር እያላችሁ መግለጽ ትችላላችሁ። ሲንስ የመጀመሪያው ነጥብ ከመቼ ጀምሮ የሚል ጥያቄ ስለሚመልስልን ከሲንስ ላስት ዊክ ስንል ከባለፈው ሳምንት ጀምሮ፣ እንዲሁም ሲንስ ላስት ማንት ከባለፈው ወር ጀምሮ፣ ሲንስ ላስት ይር
ከባለፈው ዓመት ጀምሮ እያላችሁ ነው። አሁንስ የነዚህ ሁለቱን ፎርም ምንድነው ሲንስ በኤግዛምፕሎች መሰረት ልዩነታቸውን በደንብ አድርገን የምናይ ይሆናል። እነዚህ ኤግዛምፕሎች ምንድነው? ከዚያም በኋላ ምንም የሚያስጨንቃችሁ ነገር አይኖርም። እዚህ ላይ ምን ይላል? I have lived here for 2 months። እዚህ ላይ ምን ይላል? I have lived here since last month። ሁለቱም ተመሳሳይ ናቸው። እዚህ ላይ I have lived አለ፣ እዚህ ላይ I have lived here። እስከዚህ ተመሳሳይ ናቸው። ልዩነታቸው ምንድነው? እዚህ ላይ for ተጠቅሜያለሁ፣ እዚህ ላይ ደግሞ since ተጠቅሜያለሁ። ልዩነቱ ስናይ I have lived here for 2 months ስንል ከሁለት ወራት ሁለት ወራት ጀምሮ እዚህ ላይ እየኖርኩ ነው። አያችሁ ለስንት ያህል ጊዜ እንደኖረ ነው የገለጸ ያለው። እዚህ ላይ ከሁለት ወራት በፊት ነው መኖር የጀመርኩት። አሁንም እየኖረ ነው፣ እየቀጠለ ነው። ነገር ግን የጊዜ ርዝመቱ ለምን ያህል ጊዜ እንደኖረ እየገለጸልን ሲሆን እዚህ ላይ ግን I have lived here since last month። እዚህ ላይ ከባለፈው ወር ጀምሮ እዚህ ላይ እየኖርኩ ነው። ከባለፈው ወር ጀምሮ እዚህ ላይ እየኖርኩ ነው። እዚህ ላይ ምን ነበር? ለሁለት ወራት ያህል እየኖርኩ ነው። እዚህ ላይ ደግሞ ከሁለት ወራት በፊት ነው እዚህ ላይ እየኖርኩ ያለው። ስለዚህ ፎር ማለት ዱሬሽን ወይም ርዝመት ማለት ሲሆን ሲንስ ደግሞ ስታርቲንግ ፖይንት ወይም የመጀመሪያ ነጥብ ለመግለጽ የምንጠቀምበት መሆኑን መገንዘብ አለባቸው። ፋንክሽናቸው ደግሞ ከባለፈ ጊዜ ጀምሮ አሁንም እየቀጠለ ያለ ድርጊትን ለመግለጽ እንደምንጠቀምባቸው ሁለቱንም ቃላቶችን መገንዘብ አለባቸው። ነገር ግን በሴንቴንሶች በአረፍተ ነገር ስናስገባቸው ትርጉማቸው እንደሚለያይ ማየት ይጠበቅባቸዋል። ሶስተኛው ፋንክሽን with ever and never ሁለቱም ከኔቨርና with ever ሁለቱም ቃላቶች ትጠቀምበታላችሁ። ለምን ዓላማ ነው የሚጠቀምበት? to express an experience የስራ ልምድ ለመግለጽ with ever እና never ትጠቀማላችሁ። ever የምጠቀሙ የምትገልጹት ሀሳብ አዎንታዊ በሚሆንበት ጊዜ ሲሆን ኔቨር የምትገልጹት ነገር ወይም ድርጊት ኔጌቲቭሊ ሪፕሬዘንት የሚያደርግ ከሆነ ለምሳሌ እነዚህ ሁለት አረፍተ ነገሮች አሉን። አንደኛው ሁኔታ I have never visited to United States of America። እዚህ ላይ I have ever visited United States of America። እነዚህ ሁለቱም አረፍተ ነገሮች ተመሳሳይ ይመስላሉ፣ ነገር ግን ትርጉማቸው የተለያዩ ናቸው። እዚህ ላይ I have never visited United States of America። ቪዚት ማለት መጎብኘት ማለት ነው። ቪዚት ስናደርገው ደግሞ just past participle ሆነ። I have never visited United States of America ስትሉ አሜሪካን ጎብኝቼ አላውቅም እያላችሁ ነው። ወደ አሜሪካ ሄጄ አላውቅም ተጉዤ አላውቅም እያላችሁ ነው። ወደ አሜሪካ እንዳልተጓዛችሁ ኤክስፒሪየንሳችሁን እየገለጻችሁ ነው። ነገር ግን ኤቨር በሚሆንበት ጊዜ I have ever እዚህ ላይ ቪዚት ዩናይትድ ስቴትስ ኦፍ አሜሪካ አሜሪካን ጎብኝቼ አውቃለሁ፣ ወደ አሜሪካ ሄጄ አውቃለሁ እያላችሁ ነው። ለዚህ ሁለቱም ኤግዛምፕሎች የሰጥኋችሁ የእነዚህን ልዩነት እንዲገባችሁ ብዬ ነው። እናንተ በዚህ መሰረት የተለያዩ ኤግዛምፕሎችን ኤክስፒሪየንስ በአንድ ነገር ያላችሁን የስራ ልምድ ተሞክሮ ኤክስፒሪየንስ መግለጽ ትችላላችሁ። በዚህ የጊዜ ተጠቅማችሁ ፕሬዘንት ፐርፌክት ቴንስ ብቻ ይህንን ፎርምና ስራችን መገንዘብ ነው። ስለዚህ በዚህኛው የፕሬዘንት ፐርፌክት ቴንስ ፋንክሽን እዚህ ላይ እንደምታዩት or express an action which happened at indefinite time in the past አንድ ተግባር ወይ ድርጊት የተፈጸመው ባለፈው ጊዜ ነው። ነገር ግን ጊዜ መቼ እንደነበር በግልጽ የማይታወቅ ከሆነ ይህንን ቴንስ ተጠቀማላችሁ። በቀጣይ ሲምፕል ፓስት
ስንማር ምን እንድናለን? ዴፊኒት ታይም እንዳለን በተወሰነ ጊዜ አንድ ተግባር ሲፈጸም እዚህ ላይ ባልተወሰነ ጊዜ አይታወቅም መቼ እንደነበረ ጊዜው ዴፊኒት ታይም ይዘታል። ለምሳሌ ከታይም ወይም ከጊዜ መግለጫዎች ጋር እዚህ ላይ ሪሴንት ያለን እዚህ ላይ ቢፎር የሚል አለ። እነዚህ ሁለቱም የታይም ወይም የጊዜ መግለጫዎች ናቸው። ነገር ግን ድርጊት የተፈጸመበት ጊዜ መቼ እንደነበር በግልጽ አይታወቅም። ሪሴንትሊ ስንል በባለፈው ጊዜ፣ እንዲሁም ቢፎር ስንል በተመሳሳይ እንደዛ። ለምሳሌ እዚህ ላይ ኤግዛምፕል ጊዜ ትራንስሌሽን ሪሴንትሊ አንድ አረፍተ ነገር ይበቃል። ቢፎር ማለት ትችላላችሁ። እዚህ ላይ ቢፎር ለዚህ እንደዚህ አይነት የመሳሰሉ የጊዜ መግለጫዎች የማይታወቁ መቼ እንደነበር በሁለት ጊዜ ምን እንጠቀማለን? ሀቢት ራስ ዳሽን ማውቴ ራስ ዳሽን ማለት ነው። ራሳችን ጎብኝቼ ነበር። እንደ ጎብኛችሁ ኦልሬዲ የተፈጸመ ነው። ነገር ግን መቼ እንደነበር ከወራት በፊት ከዓመታት ወይም ከሰዓታት በፊት አይታወቅም። ኢንዴፊኒት ነው። ለዛ ኢንዴፊኒት የማይታወቅ ጊዜ በሚሆንበት ሰዓት ያለው። ስለዚህ ይህንን ስለዚህ በዛሬ ቪዲዮ ስለ ፕሬዘንት ፐርፌክት ቴንስ ይመስል ነበር። የዛሬ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በቀጣይ ላስቀምጥ ድረስ